ልብ የሚነካውና የህይወትን እውነተኛ መራራ እውነታ የሚያሳየው አስገራሚው የኮሜዲያን ያሲኖ ታሪክ ከድህነት ገደል ወደ ዝና ማማ። ነገር ግን ልብ የሚሰብር እውነት። የደሃ ልጅ ስትሆን ሐዘንህ ይረክሳል፣ እንባህ አይታይም። 5 ኪሎ ቅድስት ማርያም ቤተክርስቲያን ግንብ ስር አድሬ አውቃለሁ። አባቴ ዱቄት እየተሸከመ ነው ያሳደገኝ። ይህ የኮሜዲያን ያሲኖ የህይወት መጀመሪያ ነው። 1 ሚሊዮን ተከታይ ሲኖረኝ ስልክ አልነበረኝም ይላል ያሲኖ። በሰው ስልክ እየተቀረጸ የሰውን ልብ ግን በሳቅ ሲያፈርስ ቆይቷል። ብዙዎች በሶሻል ሚዲያው ገንዘብ ያገኛል ብለው ያስባሉ። እውነታው ግን ያሲኖ አሁንም ለብድር የማይደርስበት ሱቅ የለም። 1 ሚሊዮን ተከታይ ያለው ልጅ እናቱ ስትቸገር ሳይ ልቤ ይሰበራል ይላል። እናቴ ልጅሽ ደረሰልሽ ይሏታል፣ እውነታው ግን አልደረስኩላትም ሲል ይደመጣል። ያሲኖ ከአስተናጋጅነት እስከ ታክሲ ረዳትነት የሰራው ስራ ሁሉ ለዝናው መሰረት ቢሆንም የልቡን ደስታ ግን አልመለሱለትም። የጭብጨባ ጉዳይ፣ የስድብ ጋጋታ ያሲኖን አያስደስቱትም፣ አያሳዝኑትም። ምክንያቱም እውነታው ዝናው የልቡን ቁስል አይሽርምና። ይህ የኮሜዲያን ያሲኖ የህይወት እውነታ ነው። ታዲያ ኮሜዲያን ያሲኖ ትልልቅ ድርጅቶች ማስታወቂያም ምንም እንዲያሰሩት በይፋ ጠይቋል። እኔ የደሃ ልጅ ነኝና የምታልፍባቸው መንገዶች እያንዳንዱ ነገር መማሪያ ናቸው። በጣም ስትሮንግ የሚያደርጉ በእውነት አሁን እኔ ያለፍኩበት መንገድ አሁን ወደ ኋላ መለስ ብለ 10 ምናምን ስታይ እኔ ያለ እድሜ ነው ቀን ስራ የጀመርኩት። ያለ እድሜ ነው ድንጋይ መሸከም ምናምን የጀመርኩትና ኦፍ ኮርስ በቃ መሆን የነበረበት ነገር ነበር። በደንብ ነው በቃ ህይወትን በደንብ ቫልዩ እንድሰጥ ራስን ለመደጎም ለማገዝ ነው ወይስ ምንድነው? ራስን ለማገዝ። ምክንያቱም አሁን ማን ነው የትኛው ቤተሰብ ነው አንተ የምትፈልገውን ነገር ማሟላት የሚችል? የደሃ ልጅ ከሆንክ ራስህን ነው የምታድነው። ራስህን ታድናለህ። ካልሆነ ግን ወደ ማይሆን መንገድ ነው የምትሄደው። ሶ ያለኝ አማራጭ ለአንዳንድ ነገሮች ሃይስኩል ላይ ስትሆን ደግሞ ብዙ ነገሮች ያስፈልጉሃል። ስለዚህ ክረምትን መጠቀም አለብኝ። ትሸከማለህ፣ ትሰራለህ። የቀን ስራ ባሬላ ማሚዝ ግንባታ ነው የሰራው። ምንድነው ባሬላ ተሸክሜያለሁ። ረዳትነት ይሄ ልስል ላይ ሆኖ ረዳት መሆን በቃ እና ጎበዝ ነበርኩኝ። ባይዘው እዛው እንትን ሆኜ አብሮኝ ረዳት የነበረ ልጅ የሱ ረዳቱን ያሲን ረዳቱን ተባለ ማለት ልስን ጀመርኩኝ። እሞክራለሁ አዲስ ከዛ በኋላ ጎበዝ ሆንኩኝ። ያው ለድግሞሽ አይደል ምን ነገር ከዛ ማለፊያ ነው። የትኛው መንገድ ማለፊያ ነው። አዎ ያለፍኩባቸው መንገዶች በጣም ደስ ይሉኛል። አሁን ላይ ሳስባቸው አሁን ላለኝ ማንነት በቃ ደስ ይለኛል። ከዛ ረዳትነት አሁን ቅርብ ጊዜ ነው። ቅርብ ጊዜ ማላኮ ጎበዝ አሸናፊ ከሆንኩኝ በኋላ ታወቅኩኝ። ወደ በቴሌቪዥን ታየሁኝ። ይሽልጥ የሚል ፊልም አለኝ። ባይዘው ሻርት ሰርተናል። ገሪ ግርግር በሚል የሚያቆኝ ቴስታ የሚማታ አንድ ካራክተር አለ። ዝም ብሎ በቃ እሺ። እና ታዋቂው በተበቃ ፊልም እየታየ ነው ቴሌቪዥን። ኪሴ ግን ባዶ ነው። ጊዜው ደግሞ የኮቪድ ወቅት ዩሲ። አሁን ሁለት ነው ምርጫው፣ በቴሌቪዥን መታወቅ ታዋቂነት ወይስ እውነተኛ ህይወቴን ማቀው እኔ በዚህ እድሜ ከቤተሰብ እንዲያርጉልኝ የሚል አይምሮ የለኝም። ማይንድ ሴትም ለእንደዛ ምቹ አይደለም። በቃ ችግሬን መፍታት ነው የምፈልገው ባገኘሁት አጋጣሚ። ስለዚህ በስርዓቱ ይሄ ኢጎይን ምናምን ትች ቴሌቪዥን ሰው እንትን ይልሃል ታውቃለህ። አረ በቴሌቪዥን አሁንማ ተተኮሽ አመለጥ ቀረበለ ያሲኖ ምን አረ መኪና ገዛማ ይልሃል። ምናልባት ቁርስ መብያ ብር እኮ ላይኖር ይችላል። እሺ እንትን ነው ያ። በህይወት ጉዞ ውስጥ ስኬት የሚለካው በደረስንበት ግብ ብቻ ሳይሆን በወደቅንበት ቁጥር ተነስተን በሄድንበት ርቀት ጭምር ነው። ብዙ ጊዜ የምንፈልገው ነገር ወዲያው ስላልተሳካ ተስፋ እንቆርጣለን። ነገር ግን ታላላቅ ነገሮች ሁሉ የተገነቡት በጽናትና ደጋግሞ በመሞከር ነው። ስራ የለም። ደብረ ዘይት የሰራሁባቸው የስራ ልምዶች አሉ። ከማልዳ ኮከቦች የወጣሁበት ጊዜ ነው። ሰው ያውቃል። አንተ ልጅ ምናምን ይልሃል። የልጅ እኮ ምናምን ይልሃል። ምናምን የወደቀው ልጅ የሚልም አለ። በወደቀው የሚያስታውሳል። ወደቀ ደስ ይላል። እውነት እኔ እንዳንተ ነው ወደቀ ከወደቀው አይተር እናንተ እውነት ዝርፍጥ እኮ ነው ያልከው። ዘርፋጣ መጣሁኝ። ከዛ
ስራ ፍለጋ ስራ አይገኝም። ትልልቅ ሆቴሎች ላይ ሲቪ ይዘህ ስትሄድ ያንተ ትልቅ ሲቪ ነው ብለህ ያሰብከው ነገር ያውትና እንደወለላን ጋርቤጅ ውስጥ ነው የሚከቱት። ከዛ አንድ ትልቅ ሆቴል ሄድኩኝ። ሲቪ ጋርቤጅ እንደሚጥሉ አውቃለሁ። ቤቱን ስሙን አልነግርህም። ሲሄድ እንደሚያባርሩኝ አውቃለሁ። በር ላይ ለዌተር ነው ለመስተንግዶ ነው ብላቸው እንደማያስገቡኝ አውቃለሁ። ስለዚህ አንድ ሌዘር ጃኬት አለች ደረብኳት፣ ሸሚዝ እና ትልቅ አይደለም ነው ሰላም ነው አልኩት። ሰላም ማለት ከኢትዮጵያ ቴሌቪዥን ነው የመጣሁት። ከኢትዮጵያ ቴሌቪዥን የመጣሁት ውስጥ ኤችአር ኢንተርቪው አለኝና ተንባት አዩ እንትን ሌዘሯም ትንሽ ከበደቻቸው እንጂ እኔ አልከብድም። አይ ነው አልከብድም። ቀለል ያለኝ ሰው ቆይ እስኪ እንደውላሉ። በር ላይ ይደውላል። ሰላም እኔ ምንድነው አንድ ሰው እንኳን ውስጥ ከገባው አያቀኛል። ምክንያቱም ቴሌቪዥን ላይ ተወዳድረው ደወሉ። ከኢትዮጵያ ቴሌቪዥን እያለ ነው ምናምን አንድ ሰው ኢንተርቪው ማን ነው ተወዛገቡ። አይም አንብቤያቸዋለሁ ማለት ግባ በሉት እስኪ ምናምን በቃችን ስቴፕ አለ የምትከለከልባት ጣለባት ቲቪዋን የምትጠልበትም አንድ ሰው እንኳን ያቀኛል። ገባ ዱአ አረጋለሁ ውስጥ ያ ረቢ ያክሰኝ በቃ የሆነ ሰው ማጣልልኝ የሆነ የሚያቀኝ ሰው ጣልልኝ። እኔ እዚህ መቀጠል አለብኝ። ስራ መጀመር ስራ ያስፈልጋል። ልክ ስገባ በር ከፍት አድርጌ ልክ ስገባ ሴክሬታሪዋ ማናጀሩ እንደዚህ ቁጭ ብላ አንድ ቢሮ ውስጥ ነው ሴክሬታሪ ማናጀሩ እንዴ አቶ ሰውዬ ያለች ማናጀሩ ማስታወሳለሁ። ስልክ እንደዚህ እየነካካ ነው። ትልቅ ሰው ነው። ምን ለሰራ መጣ ደግሞ? ኧረ እኔ ስራ እንድታስገቡኝ ቅጠሩኝ እንጂ ስራ ምን ሆቴል ሲያምጣው ሲብ አታውቀውም? ይሄ አዝግ የሆነ ሰውዬ እኮ ነው ማለት ደፈኩበሽ ምናምን። ኧረ ይሻላል እዚህ ሙያ ላይ እንትን አሁንና ኦኬ ይሻላል እንደዚህ ትሰራለህ ጎበዝ ምናምን ማስቀም በቃ እንደውልልሃለን ምናምን። ታምነኛለህ? ከሰዓት ደወሉልኝ ነገ ስራ ጀምር። yes አስታውስ፣ ዛሬ የደረስክበት ደረጃ የትላንት ጥረትህ ነው። ነገ የምትደርስበት ቦታ ደግሞ ዛሬ ባለህ ጥንካሬ ይወሰናል። እንቅፋቶች መንገዱን ለመዝጋት ሳይሆን የአንተን ብርታት ለመፈተን የሚመጡ ናቸው። ውድቀት ማለት የመንገዱ መጨረሻ ሳይሆን የተሻለ መንገድ ለመፈለግ የሚረዳ አዲስ ትምህርት ነው። ወጣት እንደመሆኔ መጠን ወጣት ካልከኝ ማለት ነው ወጣት እንደመሆኔ መጠን ወጣት ይሰራል፣ ስኬታማ መሆን ይፈልጋል። ለምን መሰለ? በጣም ስኬታማ መሆን የሚፈልገው ለራሱ ብሎ አይደለም። ደክመው ለፍተው ያሳደጉት እናትና አባቱን ሞት ሳይቀድመው መድረስ ስለሚፈልግ ነው። ማስደሰት ያ እኔ አንዴ እናቴ 6 ሜትር ጉድጓድ ውስጥ ወደቀች። አዲስ ሽንት ቤት ውስጥ የተቆፈረና የተሰማኝን ስሜትን ያስታውሳለሁ። እኔ ነኝ አብሬያት ዘልዬ ገባሁት። ድንገት አዳልጧት ገብታ ነውና አዲስ ክፍት ነበረ የተቆፈረውና አልহামዱሊላህ አሁን ቀና ብላ እየሄደች ነው። መሰባበር ነበረ፣ ጥቁር አንበሳ መታለች ምናምን እና ግን በዛ ሰዓት ልክ እኔን ስጠራኝ እዛው ጉድጓዱ ውስጥ ሆና እኔን እየጠራችሁ ድምፁ አይሰማም፣ ዲፕ ነው ታውቃለህ። እና ሰክሰሴን ሳታይ እሷም በፊት ለፊት ቆሜ ሳላመሰግን ብዬ አስባለሁ። ከዛ ይሄ ስሜት የብዙ ወጣቶች ነው። ስኬታማ መሆን ብቻ ሳይሆን ስኬታቸውን የሚያዩላቸው እንጀራቸውን የሚቀምሱላቸው ወላጆች ይፈልጋሉ። እምዬ ከሌለች ስኬት ምንድነው? አባዬ ከሌለ ሰርግም ይደበዝዛል እኮ ሰይፍሽ እንዴ አይደለ? አዎ። እና ምን መጣል ይመሰለ እምዬ አታርጂ ይላሉ። እያየኋት እናቶቻችን እያየሃቸው አንተ መድረስ የምትፈልገው ቦታ ሳትደርስ ያረጁባል። እምዬ አታርጂ፣ ሰከነ በይ ላፍታ፣ ባዶ እንዳታረግኝ የሞላልኝ ለታ፣ የምን እህህ ነው አይን ወገቤን ማለት፣ ወዴት ገሸሽ ገሸሽ ሲቃረበን ስኬት፣ የምን ፍንታፍንቶ ምንድነው ፍሪዳ፣ መጥገብን የማውቀው ስትወጪ ከጓዳ፣ አጠኮ እያወቅሽ ዘመድ ብባል አንቺ፣ ወዳጅ ዋሴ አንቺ፣ ባልጎላሁኝ ሰዓት ባላመኑኝ ሰዓት ውጥኔን የመረቅሽ ምንም ሳትሰለቺ፣ ተንጂ አደዬ ታውቂማለሽ ደግሞ ልክ እኔ እንደማውቀው፣ ዓለም ስትገፋኝ ቶሎ ነው የምወድቀው፣ የጎደለኝ ለታ ሀፍረት እንዳይበላኝ ባንቺ ነጠላ ነው ሁሉ የምደበቀው፣ እምዬ ታገሺ እምዬ ታገሺ እምዬ ታገሺ እምዬ ታገሺ።
ብርሃን የሚወጣው ከጨለማ በኋላ ነው። ድልም የሚገኘው እስከ መጨረሻው ለቆሙት ነው። ስለዚህ ድካም ቢሰማህ እንኳን እረፍት አድርግ እንጂ ተስፋ እንዳትቆርጥ። ትላንት ስላልተሳካ ዛሬም አይሳካም ማለት አይደለም። ዓለም አይቻልም ቢልህ ውስጣዊ ማንነትህ ግን አንድ ጊዜ ደግመህ ሞክር ይበልህ። ለማን ብዬ ነው ችግር የምናገረው? እኔ መስራት እችላለሁ፣ ወጣት ነው፣ አርአያ መሆን አለብኝ፣ ብርቱ ነኝ። ሰው ምን እንደሚቀየር አውቃለሁ። ላላፊ ጊዜ ለማይሆን ነገር ማድረግ አልፈልግም። ማስታወቂያ ምናምን አልሰራም፣ እኔ ብዙም አልሰራም። ምክንያቱም የሆነ ቲም አለ ሶሻል ሚዲያው ላይ ህብረት አለ፣ የሆነ ቲም የጌም ቲም አለ፣ አለ። ሶ እዛ ውስጥ የለውም። አብዛኛውን ጊዜ እኔ ብቻዬን ነው ጊዜ የምትምለው ራሴ ላይ ነው የምትምለውና አልሰራም። ከዛ ግን ወደ ቤተሰብ ስትመጣ ታዝናለህ። እንዴት 1 ሚሊዮን ተከታይ ወይም ከዛ በላይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል። አልገባኝም። እናቴ ይቸገራሉ ያልከኝ ነው? ኦፍ ኮርስ በደንብ ነው የምትቸገረው። ከዛ ችግሯን ደግሞ አያለው። ከዛ ልጅሽ ደርሶልሻል ትባላለች፣ ግን እውነታው አልደረሱላት። ምክንያቱም ማድረግ አልቻልኩም። ሰዎችን እያየኋት ታረጅብኛለች። ዩሲ እያየኋት ታረጅብኛለች እና ኢንሻአላህ ይቀየራል ብዬ አስባለሁ። ግን ምን መሰለህ ይሄ እገዛ ምናምን ሳይሆን ስራ መስራት እፈልጋለሁ። ሰዎችን ማገዝ እፈልጋለሁ። የተቸገሩ ሰዎች ጋር መድረስ በውስጥ በጣም ብዙ ሰው ይጽፍልኛል። ያሲኖ እንደዚህ ተቸግሬ እንደዚህ ሆኜ እንደዚህ አንተ እንትን አለህ ምናምን። እኔ አውቄ ሶሻል ሚዲያው ላይ ያለኝ እንቅስቃሴ ከጓደኞችም ቢሆን የሆነ መኪና እንትንና እኔ መንዳትም አልችልም ብዙ። በዚህ አጋጣሚ ልታስተምር ማሚና ያት ማዘሯ ለናቱ ያሲንና የኔ አበባ ምን ይላሉ ማዘራው? በቃ እሷ ደስተኛ ነች ታውቃለህ። በቃ ደረስክልኝ ትለኛለች። በምን እንደሚተዳደሩት ምንም ስራ የላትም። ዩሲ ታያለህ፣ በቃ ብዙ ችግሮችን ታያለህ ቤት ውስጥ ምናምን እና ለምንድን ነው የማይቀየረው? መች ነው የኔን ጊዜ የምታመጣው? ለምንድን ነው አንደርሬትድ የምታደርገኝ ብዬ በቃ መታየት ያልቻልኩት? ለምንድን ነው መጉላት ያልቻልኩት ብዬ ራሴን ጠይቃለሁ። እና አይ ቲንክ ጊዜው እየደረሰ ነው ኢንሻአላህ። ያው እኮ እየሞከርኩ ነው መጣ። ከዛ እየሞከርኩ ከዛ ግን እየሞከርኩ ነው ስሰራ በቃ አላህ የሰጠኝ ነው እንጂ እኔ በጣም ብዙ ሺህ ስራዎች እኮ 500 600 ቪዲዮ አለ በገብተህ ብታይ በሚሊዮን የታዩ ግን ምንም ለውጥ አላመጡ። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝም፣ በሰው ስልክ ነው የምቀርጸው። ኧረ ተው በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። ሌላ ሰው ፈልጋለሁ። ከዛ አንድ ፍሬንድ እንደውም ምን አለኝ፣ ያሲኑ ያ ሰው የአይፎን አለው ሂድና ተዋውቀው፣ አንተ ጓደኛ ታደርገዋለህ ነገ እንዲቀርጻ እና ግን ይህን መናገር አልፈልግም፣ ማሳየት አልፈልግም። ምክንያቱም እችላለሁ፣ ቀይረዋለሁ ጊዜው እስኪመጣ በዛ መንገድ ማለፍ አለብኝ። ፕሮብሌምስ አር ኤ ፊውል ፎር ግሮዝ የሚባል ነገር አረ እንግሊዝኛ እየተካለ ተማሪ መሞከርህን ካላቆምክ ማሸነፍህ የማይቀር ነው። ዛሬም ነገም ሁልጊዜም መጓዝህን ቀጥል። አዎ ተሸክሞ ነው ያሳደገም ኩርኩር እየገፋ ምናምን ዱቄት እየተሸከመ ምናምን እና አንደርስታንድ ያደረገው ምን ያለውበትን ሙያ አየህ። ለምን ስራ ጀምርም ይለኛል። እኔ እየለፋው ነው እየሄድኩ ነው። ያልፈኛል አከን ያሴ ነው ስራ አጀምርም እየሰራው ነው እኮ ሚዲያው ላይ ብር የሌለው ስራ ነው እንደምትሰራው ወይኔ ስራ ትፈልግልህ ተሸከም እና አንደርስታንድ ያደረገው የደሃ ልጅ ስትመሆን ወዝ ብቻ አይነጥቅም። ያቀማል ዘመናት እንደው ሻቀሱን ሀዘን ቀልድ ነው ስሜት ጎስቋላ። የደሃ ልጅ ስትሆን ሀዘንህ ይረክሳል በሰው አፍ ሳይሞላ እና ከባድ ነው። ህልም ላላችሁ ልጆች እኔ አንደርስታንድ አደርጋለሁ። ማለፊያው መንገድ ግን ጠንካራ መሆን አለባችሁ። እንደ አርአያ ካየህ አሪፍ ታገብ ግን ኢንሻአላህ ደርሰናል አሁን ብዬ አስባለሁ። እንደዚህ አይነት አነቃቂና አስተማሪ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ።